እግዚአብሔር አምላካችን ሰራተኛ አምላክ ነው። ምድር ሳይፈጠር ጀምሮ የሚሰራ እንደውም እሰራለሁ የሚከለክለኝ ማን ነው ሁሉ ይላልና ከልካይ ባለበት እንቅፋት ባለበት አስቸጋሪ ነገር ባለበት ሁሉ እግዚአብሔር ምን ይላል? ይሰራል። ድቅድቅ ጨለማ ሆኖ የሱ ብርሃን ግን ሰንጥቆ ይወጣል። ጌታ ኢየሱስም መጥቶ እንደዚህ ነው ያለው፣ አባቴ ይሰራል እኔም ደግሞ እሰራለሁ። ነፍስም ወደ አምላኳ በሚክያስ ምዕራፍ 3 ቁጥር 17 ላይ እኔ በምሰራበት ቀን ገንዘቦቼ ትሆናላችሁ። እንደዚህ ያላቸው ሰራተኞች ጥቂቶች ናቸው፣ መከሩ ግን ምንድነው? ብዙ ነው። ስለዚህ ማልዱ፣ ጸልዩ፣ ለምኑ፣ ቃቱ ምን እንዲያደርግ? እግዚአብሔር ሰራተኞቹን ወደ መከሩ እንዲልክ። ዳዊትን ስትመለከቱ በገዛ ዘመኑ የእግዚአብሔርን ምን ፈቃድ አስፈጽሞ እንዳለፈ ጳውሎስ ይናገራል። ዳዊት ጦረኛ ነበረ። ዳዊት ኃይለኛ ነበር። አልፎ የመጨረሻው ሰዓት እንኳን በርጅናው ዘመን እንኳን ቤቱን ራሱ ካልሰራው ብሎ ነበር እግዚአብሔር ለልጁ ሰጠው። ዘመኑን በሙሉ የእግዚአብሔርን መንግስት ሲያሰፋ የእግዚአብሔርን ሥራ ሲዋጋ ነው የኖረው። በተሰጠን ልዩ ጸጋ ለተሰጠን ሰማያዊ ተልእኮ በመንፈስ ቅዱስ አማካኝነት በአንድ ልብ፣ በአንድ ልብ ማለት በአንድ አስተሳሰብ፣ በአንድ ንግግር፣ በአንድ አቅጣጫ ማለት ነው። ልዩነት ጸጋ ላይ እንጂ ሚሽን ላይ አይደለም። በአንድ ልብ በህብረት የምንሰራበት ዓመት ነው። የምንሰራበት የምንተጋበት የእግዚአብሔርን መንግስት የምናሰፋበት ሰውነታችንን እያስገዛን ለምንሰራው ሥራ ራሳችንን እየሰጠን እግዚአብሔር በሽቅድንም ስፍራ እንደተቀመጠ ልክ ደግሞ ሽልማቱን ሊወስድ እንደተዘጋጀ ራሱን እየጠበቀ ክርስቶስን በመምሰል ሕይወት እንደሚያገለግል እንደሚኖር እንደሚሰራ ሰው ከእግዚአብሔር ጋር ሰራተኞች ነን አለ ጳውሎስ። እየበላን እየጠጣን የመጨረሻውን ዘመን የምንጠብቅ አይደለንም። የራሳችን ጉዳይ ላይ ተጠምደን የምንኖር አይደለንም። እግዚአብሔር የሱን ውጊያ እንዋጋለን። እሱ የታመነ ቤት ይሰራልናል። በዚህ ዓመት ተነስተን እንሰራለን። 120ዎቹም ወጥተው በታላቅ ጸጋ የክርስቶስን ወንጌል ሲሰብኩ እንደነበረ የእግዚአብሔር ጸጋ በኃይል በእነሱ ላይ እንደነበረ በተለያየ መንገድ እንሰብካለን። በሚዲያ እንሰብካለን፣ በተለያየ ስፍራ እንሰብካለን። በቤተ ክርስቲያን ውስጥ ደግሞ እናጸናለን፣ እንሰራለን። የእግዚአብሔር ጸጋ ይገለጣል፣ የእግዚአብሔር ኃይል ይገለጣል፣ ስሙን ያከብራል ኢየሱስ። እኔ በምሰራበት ጊዜ እናንተ ገንዘቦች ናችሁ። ይሄ ዓመት የሥራ ዓመታችን ነው።